ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮ ስለ ባይቢት አንዳንድ ነገሮችን እነግራችኋለሁ። ያው እንደሚታወቀው ባይቢት ከዚህ በፊት ማስተር ካርድ ነበረ በቨርቹዋል ስንጠቀም የነበረው ማለት ነው። አሁን ደግሞ አዲስ ነገር ይዞ መጥቶልናል። እሱም ቪዛ ካርድ ልክ እንደ ቨርቹዋል ካርዱ በቨርቹዋል ልክ እንደ ማስተር ካርዱ ይዞልን መጥቷል ማለት ነው። በፊዚካልም ይቻላል፣ ግን ፊዚካል ካርዱ የማስተርም የቨርቹዋል ካርዱ ኢትዮጵያ ላይ መላክ አልጀመሩም። አሁን በቨርቹዋል እንዴት ማውጣት እንደምትችሉ እሱን አሳያችኋለሁ ማለት ነው። ያው ይህንን ከዚህ በፊት ባይቢት አካውንት ላላችሁ ነው። ባይቢት አካውንት ወይም ደግሞ የባይቢት ዋሌት የሌላችሁ እንዴት መከፈት እንደሚችል አሁን ግን ባይቢት ላላችሁ አሳያችኋለሁ ማለት ነው። ቀጥታ ወደ ባይቢት አፕ ላይ ትገባላችሁ። ወደ አፑ ትገባላችሁ ባይቢት ላይ ማለት ነው። ከዚያም አሴት የሚለው ጋር ትገባላችሁ ማለት ነው። አሴት የሚለው ላይ ሲገቡ እንደዚህ ካርዱ ይመጣላችኋል። የበፊት ማስተር ካርድ ካላችሁ ማለት ነው። ማስተር ካርድ የሌላችሁ ልጆች ደግሞ እንዴት ማስተር ካርድ እንደሚወጣ አብሬ ያሳያችኋለሁ ማለት ነው። ኮሜንት ላይ ያሳውቁኝና አሁን ባይቢት ማስተር ካርድ ያላችሁ እንደምታዩት ካርዳችሁ ራስጌ ላይ ፕላስ ኒው ካርድ የሚል አለ። ታችም አፕሊኬሽን ፎር ፊዚካል ባይቢት ካርድ ይላል። ይሄኛው በፊዚካል ወይም ደግሞ ልክ እንደ ኤቲኤም እንዲላክላችሁ ነው። እሱ ኢትዮጵያ ላይ ስላልጀመሩ ወደ ኢትዮጵያ መላክ አልጀመሩም፣ ገና ናቸው። እሱን እናልፈዋለን ማለት ነው ለጊዜ። አሁን የቪዛ ካርዱ እንዴት እንደሚላክላችሁ አሳያችኋለሁ። ኒው ካርድ የሚለውን አድ ትሉታላችሁ ከላይ። እዛም እንደምታዩት ቪዛ ቨርቹዋል ብሎ ይመጣላችኋል። እንደምታዩት ኖ አኑዋል ፊ ይላል። ምንም አይነት ፊ የለውም ስትጠቀሙ። ታች ላይ ባይ ኮንቲኒው አይ አግሪ የሚለውን አንዴ ተነኩትና አፕላይ ነው ትሉታላችሁ ማለት ነው። አፕላይ ነው ስትሉት አድ ሞር ዲቴል ቱ ኮንቲኒው ዩር ካርድ አፕሊኬሽን ይላችኋል። ጎቲት ትሉታላችሁ። ከዚያም እንደምታዩት አሁንም አይ አግሪ ብላችሁ ሰብሚት ትሉታላችሁ። አሁን አፕሊኬሽናችንን ጨረስን ማለት ነው። አሁን እንደምታዩት ዩር ቨርቹዋል ካርድ አፕሊኬሽን ኢዝ አንደር ሪቪው ብሏችኋል። አሁን ካርዱን ይለቁላችኋል ማለት ነው። ይኸው ማስተር ካርዳችሁ በፊት የነበረው አሁን ይቀየርና ወደ ቨርቹዋል ካርድ ይሆናል ማለት ነው። ይኸው ማስተር ነበር ቪዛ አለ ማለት ነው። ቪዛ ካርዳችሁ እንዲህ አድርጋችሁ ማውጣት ትችላላችሁ ማለት ነው። ይህንን አንዴ ታስተካክሉታላችሁ። አድሬስ የፈለጋችሁትን አዲስ አበባ ወይም ደግሞ የፈለጋችሁትን ቦታ ትሞላላችሁ። ፖስታል ኮድ የአዲስ አበባ 1000 ነው። ሌላ ከተማ ከሆናችሁ ከጉግል ፈልጋችሁ የፖስታ ኮዱን የከተማውን እሱን ትሞሉታላችሁ ማለት ነው። ከታችም ሲቲውን እኔ አዲስ አበባ ብየዋለሁ። እናንተ የተመቻችሁን ማድረግ ትችላላችሁ። የአዲስ አበባ ከሆነ የፖስታል ኮዱ 1000 ነው። ሶ አድሬሳችሁንም ኢትዮጵያ ብላችሁ ትሞሉታላችሁ ማለት ነው። እንደምታዩት ከላይ we need some additional information from you before you can access your virtual card number ይላችኋል። ይህን ካርድ ከማግኘታችሁ በፊት ይህንን አድሬሳችሁን በትክክል መሙላት አለባችሁ ማለት ነው ቨርቹዋል ካርዱን ለማግኘት። ሶ ይህንን በትክክል መሙላታችሁን እንዳትረሱ። አድሬስ የሚለውን ኢትዮጵያ በሉት፣ ፖስታል ኮድ የሚለውን ደግሞ 1000 በሉት፣ ሲቲ የሚለውን አዲስ አበባ ወይም ደግሞ ሌላ ከተማ ከሆናችሁ አሁን ለምሳሌ ባህር ዳር ወይ ደግሞ ጎንደር ምናምን ከሆነ ጎግል ላይ ገብታችሁ የባህር ዳር ወይም የጎንደር ያላችሁበትን ከተማ የፖስታል ኮዱ ስንት እንደሆነ ጎግልን ብትጠይቁት ወይም ሰርች ብታደርጉ ያመጣላችኋል። ከዛ የታችሁ ሙሉት ማለት ነው። ከዚያም ሰብሚት ትሉታላችሁ። አሁን ካርዳችሁ ይለቀቅላችኋል ማለት ነው። አሁን ማይ ካርድ የሚለው ላይ ስትገቡ እንቻት ማይ ካርድ የሚለው ላይ ገባው 4 ካርዶችን ያመጣላችኋል ማለት ነው። የመጀመሪያው ቪዛ ካርድ ነው። አሁን የሰጠን በቨርቹዋሉ
ሁለተኛው ደግሞ ማስተር ካርድ ነው። ሶስተኛውም ቪዛ ነው። ይሄኛው በፊዚካል ለማግኘት ስትፈልጉ ጌት ካርድ ብላችሁ ውስጥ ፕሮሰስ መሙላት ትችላላችሁ። ግን ኢትዮጵያ ላይ መላክ ስላልጀመሩ ይሄኛው አያገለግልም። ታችኛውም የማስተር ካርድ ፊዚካል ካርዱን ማግኘት ከፈለጋችሁ ነው። ከላይ ያሉት ሁለቶቹ የእናንተ ካርድ ናቸው ማለት ነው። የዛሬው ቪዲዮ ይህን ይመስላል። በተመሳሳይ ኮንቴንት ሌላ ጊዜም ተመልሼ እመጣለሁ። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።